ዛሬ ብሩኬ በከባዱ ነው የተገኘው ማለት ነው። እና ሀይሚና ቢኒ ተመካክረው ነው እና ማለት ነው። እና ሀይሚ በሜካፕ እንኳን አልቀላክም አለችው። አይ ማለት ነው። እና ግን ምንም አይልም። ኤኒዌይስ ለምን እንደሆነ ታውቃላችሁ? ይሄን ያህል ብሩክ አልደነገጠምም እንትንም አላለምም ማለት ነው። የሆነ ደስ የሚለው መጀመሪያ ላይ ያለው ሙመንት ምናምን ደስ ይላል። ልክ ሲገባ ማናት ምናምን ጓደኛች ናት ደስ ሲል እርጋታ ምናምን ብሩኬ ማለት ነው። እና ማለት የጀስት ኢንጆይ ደስ የሚል ቪዲዮ ነው የሰሩት ማለት ነው። እና ያው ብሩኬን እሷ እንትን ለማለት ነው ለማስደንገጥ ጀስት ይሁን እስቲ ማለት እንዴት ነው እንዴት ልበላችሁ ማለት በቃ ደስ ይላል ቪዲዮ ማለት ነው። ግን ሲጀመር ደስ የሚለው ነገር ቢኒ እንትን ትወና በጣም ጎበዝ ነው። በጣም የሚተውን ልጅ ነው ማለት ነው። እና ጀስት ትወናውን ለራሱ ተወነውታል ማለት ነው። ግን እንደ ሀሳብ ግን ብሩኬ ፕራንክ ሆኗል ማለት የማይታሰብ ነገር ለምን እንትን ነው ተጠራጥሯልም ተደናግጧልም ሁለት ልብ ነው የሆነ ያለው ማለት ነው። ለምን ብዙም እንትን ይሄ አላለም ኮንፊውዝድ አልሆንም። በቃ እንደሌላው ጊዜ አልደነገጠም ምናምን ደስ ይላል። መታ ስትላፋው ምናምን ሴት ልበል እንጂ መታ ስትላፋው ምናምን እንትን ያለችበት መንገድ ምናምን ደስ ይላል ማለት ነው። ብሩክ ለማስቆም የመንገደብ የጣረበት መንገድ ማለት ነው። የጣረበት መንገድ እንዴ ሀይሚ ምንድናት ስርዓት ኧረ እንከባበር ምናምን ደስ ሲል ማለት ነው። እና እንደዚህ ማለት ነው። እና እንትና ራሱ የሆነ ምሳሌ ሴት መሆኑ እየጠፋው ማለት ነው። ሀይሚ ናት እኮ ኧረ እንትን ምናምን እያለች እየመጣች ታስተካክልለታለች ማለት ነው። እና ጀስት ያው ኢንጆይ ብለናል ማለት ነው። እንደ ጨረቃ ፋሚሊ ደስ ብሎናል ማለት ነው። ለምን ኦልሬዲ ጀስት ያው እንትንን ለማለት ስለሆነ ማለት ነው። ግን ወይኔ በላቸው ዛሬ በሳቅ የሆነት ነው እውነት ወይኔ በላቸው በሳቅ ማለት ነው። እና ቅመማ ግን እኔ ሀሳቦቹ አይዲዎቹ እኔ ቁጭ ብለሽ በቃ ይሄን ስታጠኝ ነው የምትይው። በቃ ቁጭ ብለ ተንኮል እኔ እንጃ እኔ አንዳንድ ጊዜ ማለት ነው የሆነት ለመናገር እንዴት እንደሚመጣ ሀሳብ ራሱ ማለት በጣም እንትን ይላል ይከብዳል ማለት ግን ሀሳቧ አይዲያ በጣም ደስ ይላል። እንትን በጣም ነው የሰራው ማለት በቃ እኔ መጀመሪያ አባቴ ናፍቆኝ እኮ ንሪ ብሎ ሲያለቅስ ማለት ነው። ብሩክ የዛ ሳኔ ባነ ነው ማለት ነው። እንዴ ኧረ እኔ አልቻልኩም ፈረስኩ አለ ማለት እንዴ ማለት ምን ብዬ እንደምን አላቅም ማለት ነው። ገባኝ ግራ ገባኝ ማለት ነው። ለምን እንደሆነ ታውቃላችሁ? እንዴ በቃ ሆድ ባሳ ብሩክን ስታየው አባቷን መሰላት ማለት ነውና አባቷን ስለመሰላት በቃ አለቀሰች ማለት ነውና አይ ማለት ነውና በጣም እንዴ የብስ እኮ ጥቁር ሸዋ አቅለዋለሁ ብለሽ አላት እኮ ማለት ነውና አሁን የቢኒ ፊት ነው እንኳን በሜካፕ በፊልተር ራሱ አይቀላም። በፊልተር እንኳን አይቀላም ማለት ነው። እና ትወናው አክተሩ ደስ ይላል ማለት ነው። ግን ዋናው ዳይሬክተሯ ናት። ዳይሬክተሯ ቅመምዬ ስለሆነች እሷ ታውቃላችሁ ምንም ነገር ውስጥ ከገባች እንደ ኮሮሪማ ጣፋጭ የሆነች ልጅ ናት ማለት ነው። ጣፋጯ ማለት ነው። እና በዚህ አጋጣሚ ሁላችሁም እንኳን ለቅዱስ መላኩ ለአመታዊ በዓል ቅዱስ ሚካኤል ባህል በሰላም አደረሳችሁ። ሀገራችንን ይጠብቅልን እና ሀይሚና እነ ብሩክን ፍቅር በፍቅር ያድርጋቸው። ይውለዱ ይክበዱ። በጣም ነው ደስ ያለኝ። ኢንስታግራም ላይ እርጉዝ እያረጓት ምናምን እያቀነባበራት እሙሽ ወዷን ይዛላት ምናምን የተመኘሽውን ይስጥሽ ሁሉም ሰው። እናንተ እንደዚህ ብላችሁ የምታቀናበሯቸው ልጆች በእናንተ ቤት ራሱ እንደዚህ አይነት ሰላም ደስታ ይግባ ማለት ነው። እና በቃ ዛሬ በሳገለሽ እያል ሀይሚሻ ማለት ነው። እና ጨረቃ ፋሚሊዎች ትለያላችሁ የምንላችሁ በምክንያት ነው ማለት ነው። በቃ ቅምጥሎ አያልቅብሽም። በቃ የፕራንኳ ንጉስ ነሽ ማለት ነው። እና በቃ ብሩክ ያሳቀኝ ምንድን ኧረ ሴትዮ ወደዛ ዞር በይልኝ እንዴ ኳስ በሜዳ